አትሱም ብቻ ቆይ የሚከፍተው ላይ ሲጠይቅ ቅድም እኮ አልሞላ በሆነ የተቋረጠብን ይዛኔ ትሞሉልኛላችሁ። የምታውቁ ነገሩ ነው 9999 መሲ። አሁን ደግሞ አንበሳ ነው የጠየቀው ጭራሽ ስጧ ያላቸው ስጡ የቅድሙ ይሻለን ነበር እኮ እናወረዱልና ወይኔ እናቴ። አይ ትንሿ የቅድሟን እዚህ ላይ ሰጥተሽ ነው ማለት ነው። አሁንም የሳጌም እውነት እኮ ነው የሳጌም። እኔ ዝም ብዬ ነው የምስቀው። ይህን መጨነቅ ነው። የቀጠሮ የሚገለን ይገርማቸዋል። አይፈጡሜ ሄዱሻ አሁን ከምንትን ከሚል ምን ማድረግ ይቻላል? ድራማ ተዝናኝ። ከተዝናናሽ አሪፍ ነው። ቅድም ማቋረጥ አልነበረብንም አይደለ? ወይኔ የፉክክር ቢሆን እኮ ግን ገላችሁናል በእውነት አደል ፈጡሜ? በቃ ስታቋርጡ ደሩ ለምን ስናቋርጥ እናድራለን። አመሰግናለሁ። ሌላ አንቺ የሌላ ቦታ እኮ ራሱ ወላሂ ትላልቅ ጌም ሆኖ ራሱን ይህን ያህል ሲጠይቃቸው አይቻለው። ትልቅ ጌም ሆኖ እኮ በ70 ሺህ በ30 ሺህ ሰው ሲሰበሰብላቸው እኮ የሴራ ነው አሲረው ብናል ቲክቶክ አሁን የቅድሙ ብርድ ጠፍቶ ሞቀኝ። ሻወር ግቢ ጭራሽ ቅጣት ነው። ወይኔ በስላሴ ደስ ይላል። አይ ፋጥማ እውነት የምን መጨናነቅ ነው? አይዞሽ ፋጥማዬ አይዞሽ። አሁን የሚመጣው ማለት ነው በደንብ እንጫወታለን። አንደኛው ዙር እኔ ከሳኩም ባይ ነው የሚመጣው። በእናታችሁ ባይ መጣ ሰው በጌሙ ቀን ይስቃል እንጂ ባው እንደዚህ ይወርዳል። ሄዱ አሁን ጨርሰናል። ኖርማል ነው። እሺ አሁን ምንድን ነው? አንድ ነው የሚቆጠረው። የቅድሞ አይቆጠርማ። ይሄ ይቆጠራል። ይሄ ይቆጠራል። የመጀመሪያው ግን አይቆጠርም። ይሁንሽ የማይቆጠር ነው። አንቺ ደስ እንዳለሽ ፈጡም ዞሮ ዞሮ እኔ ለአንቺ ነው። ማርያምን እውነቴን ነው። አንቺ ደስ እንዳለሽ ማድረግ እንችላለን። ባይቆጠር ደስ ይለኛል፣ ግን ሁለት አንበሳ ቢጠይቅስ ነው ጥያቄው። ያሁን እና አሁን እንደገና ቤስት ኦፍ ስሪ እንጀምር እንደ አዲስ ነው። እስኪ ላኪው እና እኔው መስዬ መካከል ላይ እንወስናለን። እስኪ አሁን የሚመጣው ማለት እሺ፣ ያው ተጋባይ ምን ብለው ብናት ማለት ወይኔ እናቴ። አይቆጠርም፣ አይቆጠርም፣ ችግር የለውም። እኔ እሷ እንዳለችው ነው። ባይቆጠር ነው ደብል ሲመጣ ነው የኔ ወርቅ ምሰጭኝ የነበረው የኔ እናት። $2 ሚሊዮን ሊገባ ነው። ታቤ ዋዛ መስሎሻል?
የኔማ ጭራሽ የለም። ታብማ እያረጉ አይደለም። ዝም ብሎ 2700 ሰዎች አላችሁ፣ ግን ታብ አታረጉ። ለምንድን ነው? አሁን ስጡ፣ አሁን ስጡ። ገና ነው፣ ገና ነው። አሁን የሚሰጥ የለም እኮ ትንሿ እያሲጀ አንቺ ትንሿ መጣችብኝ። ቆይ ገና ነው። ያውቅ የለም እንዴ? ቦነስ ነው ያደብሉ። ይህ አልከፈተልንም። አበባ የሚያስጡ አልሆነ ማለት ነው። ከዚህ በኋላ እምቢ ካለን የመጀመሪያ ቦነስ የምትመጣው ላይ የምትሰጡ ስጡ፣ የምትችሉ ለመሲም ስጧት፣ ለእኔም ስጡ። የአሁኑ አልከፍትም ካለ ቆይ አሁን ደግሞ 50 ነገር ላይ መርምረው የዛሬውን ነገር መስዬ ወይኔ ዛሬ ፋጡማ እኮ የምታስቀኝ እዚህ ማብራት ትችላለህ። ሜጋ ተከፋል። አሁን 200 ሂዱ። አሁን ቀላል ሙሉት 2500 ነው። አሁን ያለ ሀግዟት መሆናችን ያለሁ የቅድም እኮ በጣም እንትን ነበረ። የአሁኑን ሙሉት ይሻላል። ሂዱ 2500 አበባ። እስኪ ስንት አላቸው እዚህ? 2000 ሰዎች አንዳንድ አበባ ብትሰጡ ጎበዞች። ሂዱ። ገና ነው አልሞላም። አበባ 800 ሰዎች አላቸው አበባ። ሁላችሁም አንዳንድ አበባ ሂዱ። ሰራችሁ ትንሽ ሞልቶልናል፣ ግን ትንሽ ወይኔ ወርቅ አልሞላማ። የሚያገሳም የሚቀሳቀላችሁ እንግዲህ በሩ ቢስሚላ እንግዲህ እስኪ ሞክሩት። ከፍቷል። ሌሽ ላይ ስላልሞላ ነው። አመሰግናለሁ ስላልሞላ ማለም ጋር የኔዎች أنا مول سنتي وأنا صالين የት ነው?